ሰላም እንዴት ናችሁ? ዛሬም ዩዊ ቴሌቪዥን ፓወር ያቃጠለው ቦርድ ይዤላችሁ መጥቻለሁ ማለት ነው። እንዴት እንደምንጠግነው ስቴፕ ባይ ስቴፕ እናያለን። በዚህ አጋጣሚ ልነግራችሁ የምፈልገው ቪዲዮዎቼ ለሰዎች እየደረሱ አይደለም። ይሄ የሆነበት ደግሞ ትንሽ ከዩቲዩብ ርቄ ስለነበር ይመስለኛል። ለሰዎች እንዲደርሱ ላይክ እና ኮሜንት ላስቸግራችሁ እወዳለሁ ማለት ነው። ምክንያቱም ለሰዎች በማይደርሱበት ጊዜ ምንም ሞራል እየሆነኝ አይደለም ማለት ነው። ስለዚህ በቻላችሁት መጠን ላይክ እና ኮሜንት አስቸግራችኋለሁ። ይሄ ቴሌቪዥን እንግዲህ እንደምታዩት ካፓሲተሩ ፈንድቷል ማለት ይቻላል። ኦልሞስት በፓወር ምክንያት ነው የተቃጠለው። ምንም ኤልኢዲ ላይት የለውም። ካፓሲተሩ ፈንድቷል። የመጀመሪያ የአንድ ጠጋኝ ስራ መሆን ያለበት ቪዥዋሊ ዲፕሊ ያንን ቦርድ እና ያን ቲቪ ዲፕሊ ቪዥዋል ማየት አለበት ማለት ነው። ምክንያቱም ጥገና ከመጀመራችሁ በፊት መጀመሪያ ቦርዱን በደንብ አድርጋችሁ ማየት አለባችሁ። ላይት አበርታችሁ አስጠግታችሁ በደንብ ማየት አለባችሁ ማለት ነው። ከዛ በኋላ ነው በመልቲሜትር ትራብል ሹት ማድረግ የምትጀምሩ ማለት ነው። ስለዚህ እኔም ቪዥዋል በማይበት ጊዜ ካፓሲተሩ ፈንድቶ አገኘሁትኝ። በተመሳሳይ ቁጥር 400 ቮልት ነው የሚጠቀመው በ220 ማይክሮፋራድ እሱን ቀየርኩለት። እዚህ ጋር ደግሞ ቼክ በማድረግበት ጊዜ ዳዮዶቹ ሾርት አላቸው ማለት ነው። ሁለቱም ዳዮዶች ሾርት አላቸው። ነገር ግን እዚህ ጋር ዳዮድ ቼክ በምናደርግበት ጊዜ እዛው ቦርድ ላይ ሆኖ ሾርት ካነበበ የዛ ዳዮድ ችግር ላይሆን ይችላል። ስለዚህ እንዴት ነው የምናደርገው? አንድ እግሩን እንነቅልና አንድ እግሩን ከቦርዱ እንነቅልና ቼክ እናደርጋለን ማለት ነው፣ ኮንቲኒቲ ላይ አድርገን። ስለዚህ ቼክ በምናደርግበት ጊዜ አንድ እግሩን ነቅለን ቢፕ ሳውንድ የሚያሰማ ከሆነ ያ ዳዮድ ፎልቲ ነው ማለት ነው። ነገር ግን አንድ እግሩን ነቅለን ቼክ በምናደርግበት ጊዜ ያ ዳዮድ ቢፕ ሳውንድ የማያሰማ ወይ ደግሞ ኮንቲኒቲ የማይሰጥ ከሆነ ዳዮዱ ጤነኛ ነው። ነገር ግን በሌላ ኮምፖነንት ምክንያት ቦርዱ ሾርት ሆኗል ማለት ነው። ስለዚህ የግድ በሳከር እንዲነሳልኝ መጀመሪያ ሊድ ልክ እንደምታዩት ከቀባሁት በኋላ በካቻቢቴ እግሩን ቀጥ እንዲል ገፋ አረገዋለሁ ማለት ነው። ይህም በምታደርጉበት ጊዜ በካውያ አትጠቀሙ ቀጥ ለማድረግ፣ ምክንያቱም ካውያው ይጎዳባቸዋል። ስለዚህ በካውያው ሊዱን ታቀልጡና በካቻቢቴ ስትሉት በቀላሉ እንትን ይላል ማለት ነው። ስለዚህ አሁን እንደምታዩት አንዷን እግር ነቅዬ ዳዮዷን ቼክ አረጋታለሁ ማለት ነው በመልቲሜትር። ልክ እንደዚህ ቼክ በማድረግበት ጊዜ ቢፕ ሳውንድ ነው የሚሰጠው። ስለዚህ እቺ ዳዮድ ተበላሽታለች ማለት ነው። ዳዮዷን አስወግዳለሁ። ነቅዬ ደግሞ ልክ እንደዚህ በተጨማሪ ለእናንተ ለማሳየት ያህል በሁለቱም ዙሪያ ሳነካከው ቢፕ ሳውንድ ይሰጣል ማለት ነው። ስለዚህ ምንም ቢፕ ሳውንድ ዳዮድ ምንም ቢፕ ሳውንድ መስጠት የለበትም። ሁለተኛ ደግሞ በአንደኛው ሳይድ ንባብ ይሰጠናል፣ በአንደኛው ሳይድ ደግሞ ኦኤል ያነባል ወይ ደግሞ ዜሮ ያነባል። ምንም ንባብ አይሰጥም ማለት ነው። አሁን ደግሞ እንግዲህ የቀሩትን ዳዮዶች ቼክ አደርጋለሁ ማለት ነው። አሁንም ቼክ ሳደርግ አንድ ዳዮድ ልክ እንደዚሁ ፎልቲ ነች ማለት ነው። ስለዚህ አሁንም በተመሳሳይ አንዷን እግር ነቅዬ ደግሞ ቼክ አደርጋለሁ። ሞስፌት ሾርት ሊኖር ይችላል፣ ኢንዳክተር ሾርት ሊኖር ይችላል። እነዚህ አይነት ችግሮች ዳዮዱን ቦርዱ ጋር ቼክ በምናደርግበት ጊዜ ቢፕ ሳውንድ እንዲሰጥ ሊያደርጉ ይችላሉ። ስለዚህ አንዷን እግር ቅድሚያ ነቅለን ቼክ የምናደርግበት ምክንያት እርግጠኛ የዳዮዱ ችግር ነው ወይ የሚለውን ለማወቅ ነው ማለት ነው። ስለዚህ ሁለተኛዋ ዳዮድም አንዷን እግር ነቅዬ ቼክ አደርጋለሁ ማለት ነው፣ ልክ እንደምታዩት እና በዚህ ማለት ድጋሚ የማስቸግራችሁ ነገር በቻላችሁት መጠን ላይክ እና ኮሜንት የፈለጋችሁትን ጥሩም ኮሜንት ሊሆን ይችላል ወይ ጥያቄም ሊሆን ይችላል ወይ እንድሰራላችሁ የምትፈልጉትን ቪዲዮ ሊሆን ይችላል። የሆነ ኮሜንት ጻፉልኝና አልጎሪዝሙ ለሌሎች ሰዎች እንዲያደርስ አድርጉልኝ ማለት ነው። ምክንያቱም ቪዲዮ ሰርታችሁ ተጨንቃችሁ ሰርታችሁ ምናምን ለሰዎች መድረስ ካልቻለ በጣም ሞራል ስለሚገል ነው እና ይሄንን መልካም ትብብራችሁን እፈልጋለሁ ማለት ነው። ስለዚህ አሁንም ቼክ በማድረግበት ጊዜ ዳዮዱ ተቃጥላለች ማለት ነው፣ ማለት ሾርት ሆናለች። ስለዚህ
ሙቀት ስለሚኖራት ልክ እንደዚህ ቲዩዘር እጠቀምና ዳዮዷን አስወግዳለሁ። ዳዮድ ከሌላ ቦርድ ላይ መጠቀም ትችላላችሁ። ከዛ ውጪ ደግሞ ሱቅ ላይ 10 ብር 15 ብር ሱቅ ላይ ይሸጣል። ማለትም ኤሌክትሮኒክስ መሸጫ ቦታዎች ላይ ማለት ነው። አዲስ አበባ ላላችሁ በዚህ አጋጣሚ ማንኛውም የቲቪ ቦርድ ለምሳሌ ኤልጂ፣ የሳምሰንግ፣ የሶኒ አይገኝም ብላችሁ የምታስቡትን የቲቪ ቦርድ እኔ ጋር ማግኘት ትችላላችሁ ማለት ነው። ሱቃችሁ ድረስ በሞተረኛ ልክላችኋለሁ። አዲስ ቴክኒሽያኖችን ደግሞ ዋጋ አስተያየት አድርጌ አበረታታለሁ ማለት ነው። ሌሎችንም ጥገና መጀመር የምትፈልጉ ልጆች ካላችሁ በማንኛውም ነገር ላማክራችሁ እችላለሁ፣ ላይክ ብራዘር ማለት ነው። ስለዚህ እንደምታዩት ይሄን ዳዮድ እንግዲህ አዲስ ዳዮድ እኔ ጋር አዲስ ዳዮድ ስላለኝ ይሄን ዳዮድ እጠቀማለሁ። ዳዮድ እንግዲህ እንደሚታወቀው በአንደኛው ሳይድ ነጭ ክብ አላት። ስለዚህ ያቺ ነጯ የምታመለክተን ኔጌቲቭ መሆኑ ነው። ሙሉ ብለኩ ደግሞ ጥቁሩ ሳይድ ነው ማለት ፖዚቲቭ ሳይድ ነው ማለት ነው። ጥቁሩ ሳይድ ፖዚቲቭ ሳይድ ነው ማለት ነው። ስለዚህ ቦርዱ ጋር በተመሳሳይ ኔጌቲቭን ከኔጌቲቭ ፖዚቲቭን ከፖዚቲቭ ተቀይራለሁ ማለት ነው። የዳዮድ ጥቅም እንግዲህ ከዚህ በፊት ቪዲዮ እንደሰራሁላችሁ ዋን ዌይ ነው ፍሎ የሚያደርገው ማለት ነው። ስለዚህ ካቀያየራችሁት ምን ይሆናል ማለት ነው? ችግር አለ ማለት ነው። ስለዚህ ካቀያየራችሁት ችግር ስላለ ኔጌቲቭ በኔጌቲቭ ፖዚቲቭ በፖዚቲቭ ልክ በምታዩት መልኩ በይድለታለሁ ማለት ነው። ከዚህ በፊት የሰራሁት የሶኒ በጣም ቤዚክ የሆነ ቪዲዮ አለ። እሱን ቪዲዮ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። ምክንያቱም ሶኒ፣ ሳምሰንግ፣ ኤልጂ ላይ በተደጋጋሚ የሚፈጠር ችግር ስለሆነ ይጠቅማችኋል ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። ኦልሞስት ከዚህ በኋላ አክቲቭ እሆናለሁ በቻልኩት መጠን ልክ እንደዚህ አዳዲስ ነገሮችን ሼር ላደርጋችሁ ሞክራለሁ ማለት ነው። እዚህ ጋር እንግዲህ ዋናው ነገር ምንድነው? እናንተ ፈግታችሁ ተጨማሪ ሌላ ፍጋት አውጣችሁ የሆነ ነገር ፊክስ ከምታደርጉ ይልቅ የሆነ ሰው ፈግቶ የደረሰበትን ውጤት ሲያሳውቃችሁ እናንተ ለቀጣይ ስራ በቀላሉ ፊክስ ማድረግ ትችላላችሁ ማለት ነው። ስለዚህ ይሄ አዲስ ዳዮድ ስለሆነ እግሮቹ ረጃጅም ናቸው። በከተር አስወግድለታለሁ ማለት ነው። ስለዚህ በከተር እግሮቹን ካሳጠርኩ በኋላ ምክንያቱም እግሩ ረጅም ከሆነ ሌላ ኮምፖነንት ነክቶ ሾርት ሊያደርግብኝ ስለሚችል ማለት ነው። አሁን እንግዲህ የአዲስ የቀየርኩትን ዳዮድ የፋይናል ቼክ አደርጋለሁ። ልክ እንደምታዩት ምንም ቢፕ ሳውንድ የለም። መልቲሜትሩ መስራቱን ቼክ አደረኩ፣ ግን ያው ምንም ቢፕ ሳውንድ የለም፣ ኮንቲኒቲ አይሰጥም ማለት ነው። ያ ማለት ሙሉ ዳዮዶች ጤነኛ ናቸው፣ ቦርዱም ጤነኛ ነው ማለት ነው። ከታች ያለው ግራውንድ እንዳያደርግብኝ ኦልሞስት ግራውንድ ስለሆነ ፕላስቲኳን እንጠቀማለሁ ከስር ቼክ ለማድረግ ያህል። በራሴ ኬብል ነው የምጠቀመው። ፓወር ሰጥቼ ቼክ በማድረግበት ሰዓት እዚህ ጋር ኤልኢዲ ላይቷ ስታንድ ባይ ላይቷ መብራት አለባት ማለት ነው። ኤልኢዲ ላይቱ ከበራልኝ ኦልሞስት ያ ቦርድ ወደ ድሮ አቋሙ ተመልሷል ማለት ነው። ልክ እንደምታዩት ቀይ ላይት ሰጥቶኛል። ፓወር በተን በምጫንበት ጊዜ ደግሞ ልክ እንደዚሁ ሰማያዊ ላይት ሰጥቶኛል ማለት ነው። ይሄ ቦርድ በተሳካ ሁኔታ ተጠግኗል ማለት ነው። ቀጥታ ማድረገው ሙሉ ገጣጥሜ ባክላይት እና ስክሪን ይሰራል አይሰራም የሚለውን ቼክ አደርጋለሁ ማለት ነው። እዚህ ጋር በራሱ ኤልኢዲ ላይትን ስታንድ ባይ ላይት እንደምታዩት ፕረስ በማድረግበት ጊዜ ቀይሮልኛል። ገጥሜን በማይበት ጊዜ እንደዚህ ፏ ብሏል ማለት ነው። ቴንክ ዩ